አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ አልሐምዱሊላህ። እንኳን በሰላም በድጋሚ ተገናኘን። እናንተ ጋር እንዴት ነው? ሁሉ ሰላም ነው ብዬ ተስፋ አደርጋለሁ። አላህ ሰላም ያድርጋችሁ፣ በያላችሁበት የሚጠብቅልኝ። የዛሬ ቪዲዮአችን ተአምር የሚያሳዩን በየቤቱ የሚገኘውን ችላ ብለን ወይንም ባለማወቅ ሊሆን ይችላል፣ ግን ሁሉም ቤት ይገኛልና እነዚህን ሶስት ነገሮች በመጠቀም ተአምር እናያለን። በጣም በርካታ የሚባሉ ጥቅሞች እናገኛለን። ከጥቅሞቹ ደግሞ አንዱና ቀላሉ ሁሉም ሰው የሚፈልገው እንግዲህ ሁለት ሰዎች አሉ። አንዳንዶቹ በጣም እድሜያቸው ሄዶ ፊታቸው ቤቢ ፌስ ነው፣ በጣም የልጅ ፌስ፣ ምንም ያልተቀየረ ፌስ የፊት ቆዳ አላቸው። አንዳንዶቹ ደግሞ እድሜያቸው በጣም ልጅ ሆኖ ፊታቸው ከዛ እድሜ ጋር አይሄድም፣ በጣም የተጎሳቆለ ያረጀ ፊት ከእድሜያችን ጋር የማይሄድና ከእድሜያችን ቀደም ብለን ያረጀን ሰዎች አለና ሁለት አይነት ሰዎች። በዛውም ደግሞ በጣም በተለያዩ ኒውትሪንቶች የበለጸጉ ሚኒራሎች፣ ቫይታሚንሶች የበለጸጉ ናቸውና እነዚህን ሶስት ነገሮች አሁኑኑ ቤታችሁ እንዳለ አምናለሁኝ። ከሌለም ምናልባት አልቆ ሊሆን ይችላል። በቀላሉ ግን መግዛት የምንችለው ሀገር ስገባ ውድ ነው የደላሽ ምናምን የምንለው ነገር አይደለም። ሁሉም ሰው ማድረግ ይችላል ብዬ የምገምተው ነውና እነዚህ ሶስት ነገሮች በመጠቀም ተአምር ለቆዳችንም ለጤናችንም ማየት እንችላለን። ለጸጉራችን የተለያዩ የቫይታሚንስ የአይረን የሚኒራሎች ችግሮች ካሉብን ይተካልናል። በቀላሉ ምንም አይነት መድኃኒቶችን ሳንወስድ ራሳችንን ውብና ጤናማ ማድረግ የምንችልበት ሶስት ቤታችን ያሉ ነገሮችን እነግራችኋለሁ። ሳይንቲፊክሊ ፕሩቭን የሆነ ነገር ነው፣ የተረጋገጠ ነገር ነው። ማየትና መጠቀም የእናንተ ፋንታ ነው ማለት ነው። ሶስት ነገሮች ደግሞ አደራችሁን አደጋ ላይ የሚጥሉ የውበታችንን የቆዳችንን ለማስረጀት የሚያቻኩሉ በጣም የሚያፋጥኑና ጤናችንን የሚያውኩ ናቸውና በሁለት አካፍዬ ነው ጽፌ የመጣሁት። አንደኛውን አፍልተን ወይንም የምንመገባቸው ሶስቱን ቤታችን ያሉ ነገሮች፣ ከዛ በኋላ ጎጂውን እነግራችኋለሁ ማለት ነው። በአንደኛ ደረጃ እንግዲህ ለጤንነታችንም ለውበታችን ፊትን ውጥር አድርጎ አሳምሮ የሚጠብቅና እርጅናን የሚያርቅ የሚያባረር አላህ ትልቅ እድሜ ይስጠን ያኑረን። ግን ያለ እድሜያችን ወይንም ደግሞ እንደዛሁም ኖረን ውብ የሆነና ውጥር ያለ ቆዳ ደግሞ እንዲሰጠን እንፈልጋለን፣ እንመኛለን፣ እንሰራበታለን። እሱ ይረዳናልና በአንደኛ ደረጃ እርድ ነው ማለት ነው። እርድን በሻይም ጠጡት፣ በባዶ ሆዳችን ጧት ጧት እኔ የማደርገውን ነው የጠቀመኝን በጣም ለረጅም ጊዜ እያደረግኩት ያለውት ቀላሉን ዘዴ ቪዲዮ ላይም እንደምታዩት አሁንም ማሳያችሁ ማለት ነው። እንደዚህ እያደረጋችሁ ብትጠጡት ቀላል ነው አሰራሩ። እርድ ዝም ብዬ አሜሪካን ሀገር ለምትኖሩ ከካስኮ የገዛውት እርድ ነው። ሌላ ቦታ የምትኖሩ ላልጫ የሚሰራው ሊሆን ይችላል። ኦርጋኒኩም ንጹህን እርድ የምታገኙት ሊሆን ይችላል። ግን እርድ ማንኛውም ኦርጋኒክ የሚል እርዱን የገዛውት ግን እርድን ፈላ ያለ ውሃ ትክትክ ብሎ የፈላ ውሃ እርድን ደግሞ ልክ እንደ ማር ወይንም እንደ ስኳር ዝም ብዬ ብርጭቆ ውስጥ ጨምሬ፣ አብዛኛው ሰው እንደዛ ያደርጋል። ጥቅሙም እንደዛ ነው፣ ጥሩ ይላሉና በጣም ቀላልም ሆኖ ስለታየኝ እኔ እንደዛ ነው እየጠጣሁት ያለሁት። ግማሽ ወይንም ከግማሽም ግማሽ የምትባል ትንሽዬ እርድ ወስጄ ብርጭቆ ስር እጨምረዋለሁ ማለት ነው። ፓውደሩን ዱቄቱን እርዱን ከዛን የፈላ ውሃ አድርግበታለሁኝ። ሎሚ አድርጌበት አማስዬ ትንጥዬ ማርና ትንጥዬ ጥቁር አዝሙድ ዘይት አድርጌበት እጠጣለሁ ማለት ነው። እንደዛ ባደርግም እናንተ ደስ ባላችሁ መልኩም ቢሆን እርድ ነው አጠቃላይ ማለት ነው። በደንብ ያልበሰለ ቢሆን ይመረጣል። አልጫ ወጥ ውስጥ ነገሮች ውስጥ አብስለን ስናደርገው በደንብ ይበስላልና እንዲህ ጥቅሙን ለማግኘት ደግሞ ውሃውን በባዶ ሆዳችን እንደ ሻይ ማድረገን ሁሌ ቢለምድብንና እርድን ብንጠጣው በተለይ ብንጠጣው ወተት ምንም ሳይገባው ትንሽዬ ስኳር ወይንም ማር ራስን ለማለማመድ ከለመዳችሁት በኋላ ልክ እንደ ውሃ ምንም ሳንቀላቅልበት እርድን
እንጠጣላችኋለሁ። ጥቅሞቹ በጣም በርካቶች፣ በጣም አንቲኦክሲደንት ነው፣ አንቲ ኢንፍላሜሽን ነው፣ አንቲ ኤጂንግ ነው፣ ፊታችን እንዳይበላሽ እንዳይሸበሸብ የሚጠብቅልን በጣም በርካታ ጥቅሞች አሉት። ከዚህም በፊትም ሰርቼበታለሁና እርድን ጠጡ። ሁለተኛው ደግሞ እንግዲህ አረንጓዴ ሻይ፣ የሻይ ቅጠሎች በጣም የተለያዩ የሻይ ቅጠሎች አሉ። የኒም ሻይ ቅጠል አለ፣ የቅርንፉድ አለ፣ ከሎሚ የሚሰራ ከዝንጅብል የሚሰራ ከተለያዩ እንትኖች ኸርቦች የሆኑ ሻይ ቅጠሎች አሉና ከነሱ አንዱ ደግሞ አረንጓዴ ሻይ ወይንም ግሪን ቲ የሚባለውን በተቻለን አቅም ሁሌ ልማዳችን እናድርግ። ሌላኛው ምናልባት አብዛኛው ጊዜ በኋላ ላይም ሶስቱን እንራቃቸው ከምላቸው ነገሮች አንዱ ስለሆነ ብተው ይሻለኛል። እነግራችኋለሁ፣ አደራችሁን እንዳትወጡ። ዝንጅብል ነው። ዝንጅብል ሻይን በተቻለን አቅም ሁሌ ለመጠጣት መሞከር። አንዳንድ ሰዎች እንግዲህ ከጤናችሁ ጋር ዝንጅብል ስጠጣ፣ ሎሚ ስጠጣ ያቃጥለኛል፣ ያመኛል፣ ጥሩ አይነት ስሜት የማይሰማችሁና የማይስማማችሁ ከሆነ ይህ ራሳችሁ ለራሳችሁ ዶክተሮች ስለሆናችሁ ምንም አይነት መረጃ ወይንም ማስረጃ የሚጠብቅብን ነገር የለም። ይሄ ዶክተሮችም የሚሉት ነገር የሆነ ነገር ማርም ይሁን ቅቤም ይሁን ወተትም ይሁን እንጀራ ማንኛውም ነገር ስንበላን የሚረብሸን ከሆነ የትም ቦታ ሄደን ማንንም ማማከር አይጠበቅብንም። ያንን የሚረብሸንን ነገር ኮምፕሊትሊ ማቆም አለብን። ይህ ሰው ለራሱ ዶክተር ነው የሚሉት ዶክተሮች ለዛ ነውና የሆነ ጥቅስ አለ። ባጭሩ ግን ዶክተሮች ለራሳችን እኛው ነን ይላል። በአጠቃላይ ሀሳቡ ምንድነው? ማይስማማንን ነገር ወዲያው የማቆም ግዴታ አለብን ማለት ነው። ስለዚህ ይህ ነገር ማይስማማችሁ ከሆነ ማቆም ትችላላችሁ። ሌላኛውና ትልቁ ነገር ለቆዳችን ውበት፣ ለጤንነታችን ቫይታሚንሶችን፣ ፋይበርን በጣም ይዞ የሚገኘው ምጥን የሚባሉ አጃ፣ ገብስ፣ አተር፣ ሽምብራ፣ እነዚህ ባቄላ ሁሉንም ነገር የያዙ ምጥን እና በአጥሚት መልኩ ሰርተን አልመንድ፣ ምስር እነዚህ ነገሮች አንድ ላይ ተመጣጥኖ ተፈጭቶ ትንሽዬ አብሽ ተደርጎ ዱቄቱን አድርገን ልክ እንደ አጥሚት ሰርተን አጥሚትን መጠጣት ልማዳችን ማድረግ። የተመጣጠኑ ገንፎን ሰርቶ ቅቤ ባልበዛበት መልኩ ማር፣ ስኳር ባልበዛበት መልኩ አጣፍጠን በደንብ በብዛት መጠጣት ሳይሆን ጥቅሙን በማሰብ ምንም አይነት ማጣፈጫ ነገሮችን ምንም አይነት ወተት፣ ቅቤ፣ ኒዶ ፓውደር ምናምን ጨምሮ ጥፍጥ እንዲል ማድረግ ሳይሆን ጥቅም ያለባቸው በጣም ኒውትረንታቸው ከፍ ያለ ምግቦች በደንብ አይጣፍጡም። እኛ ደግሞ ህፃኖች አይደለንም። አላማችን እንዲህ ምላሳችን ላይ የሚሸውዱ ነገሮች ስላልሆኑ ስለ መጣፈጡ ብዙም ስለማንጨነቅ ለራሳችንም እንደዛ ብለን ምን ነገር ከሆነ ጥቅሙ ጋር ፎከሳችን ከሆነ ምንም አይነት ነገር እንትን አይለንም፣ አይገዛንም። መጣፈጡ አለመጣፈጡ ጋር ስላሌለም ማለት ነው። እና ሌላኛው በአጠቃላይ ሁሉም ሰው ማወቅ ያለበት ስጋን አዘውትረን የምንበላ ሰዎች በጣም የስጋ አፍቃሪዎች ከሆንን ደግሞ ስጋ ቶሎ ያስረጃል። ቶሎ ውፍር አድርጎ ፊትን አፏፍቶ ምቾት ደስ የሚል ነገር ዴይሊ በምንመገብበት ሰዓት አንዳንድ ሰዎች ላይ የመመቸት የመስማማት ስሜት ቢያሳይም ባጭሩ ፊትን ዝርግፍግፍ አድርጎ የሚያስረጅ ነገር ነውና ስጋን መቆጠብ ወይንም ገደብ ሞዴሬት በሆነ መልኩ መብላት፣ በሳምንት አንዴ በትንሹ መብላት፣ ሁሌ ስጋን መብላት ለምትመኙና እያደረጋችሁ ላላችሁ ብትቆጠቡ በጣም ጥሩ ነው። ስጋ ያስረጃል። የተለያዩ በሽታዎችም ደግሞ በስጋ ኬዝ ይመጣሉ። ስጋን አሳበው ይመጣሉና ከስጋ መመገብ እንቆጠብ። ቅድም ያልኩት 3 መጠንቀቅ ያሉብን ነገሮች፣ አንደኛ ሁላችንም የምናደርገው በተለይ ለሴቶች አደጋ የሆነው ኔስካፌ ነውና የሆነ ኬሚካል አለበት። ያንን ኬሚካል ስፔሲፊክሊ አውጥቼ ጽፌ ያልመጣውም ሰርች ማድረግ ትችላላችሁ። ኬሚካል አለበት። ያ ኬሚካል ነርቭን ዳሜጅ የሚያደርጉና የተለያዩ የካንሰር አይነቶችን የሚያጋልጡን
ኬሚካል ነውና ቡና በተፈጥሮ ጥቅም ሲኖረው ኔስካፌ ግን ያ የተፈጥሮአዊ የምናውቀው የቡና ፍሬ ያለውን ጥቅም ቅንጣት ያህል ኔስካፌ ውስጥ የለም። ሽታውን ጣዕሙንና ውበቱን ብቻ ጨማምረውበት ነው እንጂ ኔስካፌ ይሸታል፣ ይጣፍጣል። ከዛ ባሻገር ግን ቡና የያዘውን ጥቅም ቅንጣት ያህል አልያዘም። በጣም ጉዳት ያለባቸው ኬሚካሎች ተጨምረውበታል። ስፔሲፊክሊ በተለይ ለሴቶች የሚል ነው ያነበብኩትና እንግዲህ እኔ ነግራችኋለሁ። ማቆሙን መወሰኑን መቀነሱ የእናንተ ፋንታ ነው። እኔ የቻልኩትን ያህል ለእህቶቼ ማስተላለፍ ነው። ይህ ነው ምላችሁ። ሌላኛው እንግዲህ በጣም ጣፋጭ የምታበዙ ሰዎችና ልንተኛ ከተዘጋጀን ልንተኛ ደቂቃዎች ሲቀረን ጥግብ ብለን የምንበላ ሰዎች ለውበታችን አላስፈላጊ ቦርጮች ወይንም ውፍረቶችን ለጤናችን ትልቁን ጎጂ ነገሮች ስለሆኑ ይህን መራቅ ያሉብን 3 ነገሮች ብዬ በደንብ አበጥሬ የመጣሁት አንደኛው በተቻለን አቅም ሁላችንም ስለምናደርገው ነውና ከኔስካፌ ጋር ያለንን ግንኙነት ወይንም በጣም የምንወድ ከሆነ ሊሚትድ የሆነ ሊሆን ይገባል ማለት ነው። ማቆም ባትችሉም ውስን የሆነ አቋም ካላችሁና ጎበዞች ከሆናችሁ ደግሞ ኔስካፌን ብታቆሙ ብዬ እመክራችኋለሁ ማለት ነው። ካነበብኩት አንጻርና ካየሁትም አንጻር ማለት ነው። እውነተኛ ቡና አይመስለኝም። ሌላኛውና ደግሞ ትልቁ የምላችሁ ነገር ስጋን የምታበዙና በጣም ውሃ የማትጠጡ ሰዎች ይህ የእናንተ ትልቁ ወርኒንግ ወይንም ደግሞ ለጤናችሁ ትልቅ አደጋ ላይ መሆናችሁን ልታውቁት ይገባል። በጣም ፍሪጅ ውስጥ የቆየ ምግብንና በጣም የበሰለ ምግብን የሚበሉ ሰዎች ለጤናቸውም ለውበታቸውም ትልቅ አደጋ ላይ ካሉ ሰዎች ተርታ ከሚቀመጡ ነገሮች አንዱ ነውና በደንብ ሙክክ አድርጎ እህልን ማብሰል፣ ምግቦችን ማብሰል እንቆጠብ። ፊትን ከሚያሳምሩና እንግዲህ ውብ ከሚያደርጉ ነገሮች አንደኛው ቅድም እንዳልኳችሁ እርድ ነው። እርድን ከዝንጅብል ጋር ከቆንደ በርበሬ ጋር ብናደርገው ሞር ቤኔፊሻል እንሆናለን። ቆንዶ በርበሬ ብናደርጉ እርድን ጨምሮ መጠጣት ነው ማለት ነው። ሌላኛው ደግሞ ቅድም እንዳልኳችሁ አሁንም አጃ፣ ገብስ፣ ምጥን የሆኑ ነገሮችን አዘጋጅተን ቤትም ይፈጭ እንዴትም ይሁን ዴይሊ ሩቲናችን ቢሆን አንዳንዴ ብቻ የምናደርገው ሳይሆን ኮንሲስተንሲ ወሳኝ ነገር ነውና በቋሚነት አጥሚትን ወይንም ገንፎን ሞዴሬት በሆነ መልኩ ጥፍጥፍ ያለ ቅቤ ተጨምሮ ማር ምናምን እንደዛ አይደለም። እንደዛ ማድረግ የለብንም። ህጻኖች አይደለንም። ቅድም እንዳልኩት ውድ እህቶቼ አስከፊ ቃል ከሆነ በጣም ይቅርታ አድርጉልኝና የሚጠቅመንን ነገር ለመጠቀም ሲባል ማለት ነው። ሌላኛው ውሃ ምን ያህል እንደምትጠጡ አላውቅምና ከውሃ ጋር ያላችሁ ነገር አደራችሁን። ከዛ በኋላ ከታመምን በኋላ የኩላሊት በሽታ በጣም ይበዛበት የሚያስፈራ ነገር እያየን ነው ያለነውና በተሻለን አቅም እንግዲህ ቆዳችንን ብቻ ለመጠበቅ ሳይሆን ይሄ ጤናችንንም በዛው መጠበቅ ነውና አደራችሁን እላችኋለሁ። ውድ እህቶቼ በጣም ነው የምወዳችሁ የማከብራችሁ። ይህን ስላችሁ ለማስመሰል አይደለም፣ አላህ ውስጤን ያውቀዋልና የሰው ልጅ ሁሉ ክቡርና የተወደደ ነው ሲፈጠርም። ከዛ በኋላ ተበለሻሸን እንጂ አላህ ጥሩ ሰዎች ያድርገን። እኛው መጨረሻ ላይ ማለት የምፈልገው ነገር እንግዲህ እራትን በጣም ልንተኛ ስንል ባንበላ 2-3 ሰዓት ሲቀረን ብናቆም በጣም የተመረጠ ነው ለጤናችን።